It is official በአራት ቀናት ውስጥ ከአንድ ሺህ በላይ ሰዎች መሞታቸው ተረጋግጧል። ከዚህ 1000 በላይ ሰዎች የሞቱት በፈረንሳይ ውስጥ ብቻ ነው። በትላንትናው ዕለት ደግሞ በ24 ሰዓት ውስጥ ብቻ ከ100 በላይ የሚሆኑ ሰዎች መሞታቸውን የፍሬንች ኦቶሪቲስ አሳውቀዋል። እነዚሁ ሰዎች ሊሞቱበት የቻሉት ምክንያት ደግሞ በአሁኑ ሰዓት ላይ አውሮፓ ኤክስፕሬስ ያደረገች የምትገኘው የሂት ዌቭ ወር ደግሞ እንደዚህ የሙቀት ማዕበል ነው። በአንዳንድ ቦታዎች ላይ ከ40 ዲግሪ ሴንቲግሬድ በላይ ያለፈ እንደሆነና ሰዎች ሙቀቱን መቋቋም አቅቷቸው ራሳቸው እየሞቱ እንደሆነ የተነገረ የሚገኘው ፓሪስ ውስጥ ብቻ ነው። ባይዘው ቅድም 109 ሰዎች አልኳቸው የሞቱት ማለት ነው። ኧረ ከሞቱት ከአንድ ሺህ ሰዎች መካከል 85% በላይ የሚሆኑ የሚይዙት እድሜያቸው ከ65 በላይ ዓመት እድሜያቸው ከ65 ዓመት በላይ የሆኑ ሰዎች ናቸው። እንደምትመለከቷቸው ነው። ፈረንሳይ ውስጥ እንግዲህ 43 41 እስከ 45 ከ39 እስከ 45 ድረስ የሚሆኑ በዲግሪ ሴንቲግሬድ ሙቀት የሚለካ ሙቀት ነው እንግዲህ ኤክስፒሪየንስ እያደረጉ የሚገኙት። አዲስ አበባ ውስጥ በጣም ሙቀት ሆነ፣ በጣም እየሞቀን ነው። ደግሞ ፀሐይ ታቃጥላለች እያለ የምናወራው 28 ላይ ነው። እዚህ ላይ አሁን 10 ዲግሪ ሴንቲግሬድ ወይ ደግሞ ኦልሞስት 20 ዲግሪ ሴንቲግሬድ አካባቢ ጨምሩበት ሙቀት ምን ያክል ሊሞቀ እንደሚችል። በዛውም ልጠይቃችሁ እናንተ ከኤክስትሪም ሂት እና ከኤክስትሪም ኮልድ የትኛውን ፕሪፈር ታደርጋላችሁ? በየትኛው ውስጥስ ሰርቫይቭ አደርጋለሁ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።